እናንተ እንደምታስቡት አይደለም። ህይወት በጣም ቀላል ናት። ህይወት እጅግ ውስብስብ፣ ቋጠሮ የበዛባት እንቆቅልሽ ሆና ተሰምታችሁ ያውቃልን? እውነታው ግን ከዚህ ፈጽሞ የተለየ ነው። የህይወት እንደ ንጋት ጠል የጠራች እጅግ በጣም ቀላል ናት። ይህ የህይወት ጥልቅ ሚስጥር የኑሮ ቀመር ለመረዳት ትልልቅ መጻሕፍትን ማንበብ፣ መመርመር፣ ማገላበጥ ምናልባት ላያስፈልገን ይችላል። እነዚህን አራት ፍጥረታትን ብቻ በመመልከት እነዚህን አራት ፍጥረታትን ቆም ብለን በመመልከት ብቻ እንዴት ህይወታችንን መልካምና የጠራ አድርገን መኖር እንችላለን የሚለውን በዛሬ ቪዲዮ እንመለከታለን። ሰላም ላይ ናችሁ ቤተሰብ። ዛሬ ላይ ቁም ነገርና መልካም ነገሮችን ለማየት ወደዚህ ቻናል ከመጣችሁ ቻናሉ ሰብስክራይብ በማድረግ አብራችሁን ቆዩ። ህይወታችን ቀላል እንድትሆን ዛሬ ላይ የምንጠቅሳቸው አራት ፍጥረታት አሉ። እነዚህን አራት ፍጥረታት በመመልከት ህይወታችንን እንዴት እንደሚያቀሉልን በዚህ ቪዲዮ እንነጋገራለን። አብራችሁን ቆዩ። ምን እንደሚገርመኝ ታውቃላችሁ? እግዚአብሔር በቸርነቱ ይህንን ዓለም በጥበበ ስጋዊ በጥበበ መንፈሳዊ እንኖር ዘንድ አእምሮ ጠባይን ሰጥቶናል። ከሁሉ በላይ ደግሞ እግዚአብሔር ከቸርነቱ የተነሳ ይህንን ዓለም ሳያስተምር አይወቅስም። ሳይዘራ የሚያጭድ ያው ዲያብሎስ ነውና፣ እግዚአብሔር ግን ሳይዘራ የሚያጭድ ያልበተነውን የሚሰበስብ ሳይናገር ሳያስተምር የማይፈርድ ቸር እውነተኛ የሚፈርድ ኃያል አምላክ ነው። ከሁሉ በላይ ደግሞ እኔ የሚገርመኝ ነገር እነዚህ ስለሆነ ወደ እርሱ እንደርስ ዘንድ ወደ እርሱ የሚያደርሱ መምህራን ሰጥቶናል። እናንተ የምትጠብቁት ላይክ በሰው ምናምን አይደለ? እግዚአብሔር ግን ከሰጡን መምህራን መካከል ዋነኞቹ ፍጥረታት ናቸው። እስቲ ሁላችሁም ምናልባት የሚያሳትፍ አንድ ጥያቄ እንጠይቅ። ምናልባት የምታውቁ ከሆነ ኮሜንት ላይ መልሳችሁ ታስቀምጣላችሁ፣ የራሳችሁን ሀሳብ ማለት ነው። አንድ ሰው መጽሐፍ ቅዱስ ተጽፎ ባይደርሰው መጽሐፍንና መምህር ሳያገኝ ቢሞት ሃይማኖት ባይኖረው እግዚአብሔር ይጠይቀዋልን? የማይጠይቀውስ ለምንድን ነው? መምህር ካልደረሰው መጽሐፍ ቅዱስ ካላገኘ እንዴት ሊፈረድበት ይችላል? ከእግዚአብሔር እውነተኛ ዳኝነቱ ጋር አይቃረንም ወይ የሚል ጥያቄ ልንጠይቅ እንችላለን። ሁላችሁም የራሳችሁ መልስ ኮሜንት ላይ አስቀምጡልን። ነገር ግን እግዚአብሔር ለሰው ልጅ እንደ ሕሊናው መምህር አድርጎ ሰጥቶታል። በጣም የሚገርም ነገር ነውና የሰው ልጅ ዋነኛው መምህሩ ሕሊና ነው እንግዲህ ማለት ነው። እና ከነገሮች ሁሉ የሚገርመኝ ነገር ይሄ ብቻ አይደለም። አእምሯቸው ደግሞ ምግብ የሚሆኑ እንደ መጻሕፍት የሆኑ የሚነበቡ ፍጥረታት ናቸው። ከሁሉ በላይ የሚገርመው ነገር ደግሞ የሰው ልጅ ፍጥረታትን እንዲገዛ ተፈጥሯል። ነገር ግን ጌታ ሆኖ የተፈጠረው የሰው ልጅ ለባሪያዎቹ ለእባብ ተገዝቶ ስለወደቀ ከዚያ በኋላ ግን የሰው ዕውቀት ከፍጥረታት እንዲማር እግዚአብሔር አድርጎታል። እግዚአብሔር እንዲያስተምር ከፈጠራቸው ፍጥረታት የምናያቸው አራቱ ጥበብ ያላቸው ፍጥረታት። ለመሆኑ እነዚህ አራቱ ፍጥረታት ምንድን ናቸው? እነዚህ አራቱ ጠቢባን ፍጥረታት መካከል አንዱ ጉንዳን ናት። በበጋ መኗቸውን ይሰበስባሉ ይላል። መጀመሪያ ገብረ ጉንዳን ነው። ገብረ ጉንዳን የመጀመሪያ ጥበበኛ ፍጥረት ነው። ጥበቡ ምንድን ነው ብሎ ቢጠየቅ ጠቢቡ ቅዱስ ሶሎሞን እንደሚናገረው የገብረ ጉንዳን አንዱ ጥበቡ በመከር ጊዜ ተግቶ ምግቡን ይሰበስባል ይላል። ይህ አንዱ ጥበቡ ነው። በመከራ ጊዜ ተግቶ ምግቡን ይሰበስባል። ትጋት አለው። በጊዜ ደግሞ ምግቡን ይሰበስባል። የገብረ ጉንዳን ሌላኛው ጥበቡ ነው። ሁለተኛው ፍጥረት ላይ ደርሰናል። ሁለተኛ ጥበበኛው ፍጥረት ሽኮኮ ነው። ሽኮኮ ያልበረታ ህዝቦች ናቸው። ቤታቸው ግን በቋጥኝ ድንጋይ ውስጥ ያደርጋሉ። ባይገርማችሁ እነዚህ ደግሞ ሽኮኮ ወይም ሽኮኮዎች የሚባሉት እነዚህ ጥበባቸው ደግሞ መኖሪያቸው ከቋጥኝ ከጽኑ አለት ውስጥ አድርገው መኖራቸው ነው። ቤት ሰርተው እንደ ወፍ ጎጆ ተመላልሰው እንዳያድኑ የሚበሩበት ክንፍ የላቸውም። ተራምደው ደግሞ እንዳይሄዱ ብርቶች አይደሉም። ስለዚህ አቅማቸውን ስለሚያውቁ ኃይል ስለሌላቸው በቋጥኝ ጽኑ አለት ውስጥ ይኖራሉ። በጣም ጥበበኛ ፍጥረት ናቸው ማለት ነው። ሶስተኛ ከሁሉም በላይ ጥበበኛ የሆነው አንበጣ ነው። አንበጦች በንጉስ ያላቸው፣ ሁላቸውም ግን በመልካም ስርዓት ይሄዳሉ። ይሄ ደግሞ በትእዛዝ የሚመሩ በአንድ ድምፅ የሚጓዙ ህብረት የሚኖር አለቃ ያለው አንበጣ ይባላል። ሶስተኛው ጥበብ ፍጥረት አንበጣ ነው። አንበጣ ጥበብ አቅም ስላለው ሌሎችን ለቅሞ እንዳይጨርሱት መብረር ይችልበታል። ከፍ ብሎ ይበራል። የሚያስደንቀው ደግሞ በአንድ ድምፅ ይመራል። አንበጦች ከፍ ብለው ይበራሉ፣ በአንድ ድምፅ ይበራል። ቋሚ መኖሪያ ቦታ የላቸውም። ምድር ሁሉ ይኖሯቸዋል። አንድ አንበጣ በሚሰማው ድምፅ ወይም አንድ አንበጣ በሚያደርገው ጉዞ ሌሎችን ሁሉ ተከትለው ጉዟቸውን ያደርጋሉ። ይህ የአንዱ አንበጣ ጥበብ በህብረት መኖሩ፣ ከፍ ብሎ መብረሩ፣ ቦታ ሳይመርጥ መኖሩ ነው። ይህ አንዱ የአንበጣ ጥበብ ነው ማለት።
መጨረሻው ፍጥረት ላይ ደርሰናል። አራተኛ ጥበበኛ ፍጥረት የተባለችው እንሽላሊት ናት። አይገርማችሁ? እንዴት ያለ ፍጥረት ናት ደግሞ! ይህ እንሽላሊት በጣም ደካማ፣ በእጅ ሊይዙት የሚችል ድኩም ነው፣ ደካማ ነው። የሚሄደው በእጆቹ ነው። እንዳንበጣ አይሰብርም፣ እንዳንስር አይሽከረከርም፣ ወይም ከፍ ብሎ አይበርም። መሬት ለመሬት የሚሄድ በቀላሉ ሊይዙት የሚችል ነው። እርሱ ደግሞ ጥበብን ለመኖር ሲል የነገስታት ግንብ ላይ ይኖራል። የነገስታት ግንብ የተከበረ ስለሆነ ሌሎች አራዊት እንዳይጎዱት ከቤት አይወጣም። ሰዎች ለራሳቸው ሲሉ ቤት ስለሚጠብቁት እርሱ እንዲጠበቅ ግንብ ለግንብ ካባ ለካባ ይኖራል። በነገስታት ቤት ይኖራል ማለት ነው። እንግዲህ ጠቢቡ ሶሎሞን እነዚህን ጥበበኛ ፍጥረቶች ናቸው ይላል። ሁላችሁም በእርግጠኝነት እየጠየቃችሁኝ ያሉ የትኛው ነው ከህይወታችን ተገናኝቶ የሚያስተምረው ብላችሁ እየጠየቃችሁ ነው። ከዚህ በኋላ ያለውን ሁሉም እንመለከታለን። ኦኬ፣ ጉንዳን። ከጉንዳን ምን እንማራለን? ጉንዳን ገብረ ጉንዳን ኃይል ያለው ጊዜን ይጠቀማል። ጉንዳን የምዕመናን ምሳሌ ናቸው። ተግተው የሚኖሩ የክርስቲያኖች ምሳሌ ነው። ጉንዳን በየጊዜው ተጠቅመው ይሰራሉ። ለምን እንዴት ሲባል በበጋ ነው እህሉን የሚሰበስበው። በክረምት ቢወጣ ውሃ ጎርፍ አጥቦት እንደሚወስደው ስለሚያውቅ በበጋ መከሩን ይሰበስባል። ይህንን ያመለክታል። ጌታችን ጊዜያችንን ተጠቅመን እንድንጸድቅ አዞናል። ጊዜን የሚጸድቁበት ሰዎች ናቸው። ጊዜን የሚያጠፋቸው ሳይሆን ጊዜ የሚድኑበት፣ የሚኖሩበት፣ ምግብ የሚሰበሰቡበት ጊዜ የሚያውቁበት ማለት ነው። የመከር ዘመን እንዳለ የመዋረድ ዘመን አለ። ስለዚህ ለመዋረድ ዘመን በክረምት ዘመን ስራ ሰርቶ ማለፍ ይገባል። የብርቱ ዘመን እንዳለ የመድከም ዘመን አለ። ብርቱ ዘመን ለድካም ዘመን ኃይል ሰብስቦ ማስቀመጥ ይገባል። የጥጋብ ዘመን እንዳለ የረሃብ ዘመን አለ። በጥጋብ ዘመን ለረሃብ ዘመን ጥሪት ማስቀመጥ ይገባል። የመወደድ ጊዜ አለ። የእውነት የመወደድ ጊዜ አለ። በመወደድ ጊዜ ለመጠላት ጊዜ የሚሆን ጥሪት ማስቀመጥ ይገባል። የመማር ጊዜ አለ። በመማር ጊዜ ለሚጎሰቅለው ጥሪት አካል ማስቀመጥ ደግሞ ተገቢ ነው። ጊዜ መዳን ነው። እግዚአብሔር ዓለምን 7 ቀን የፈጠረው 33 ዓመት ጌታችን ዓለምን ቀድሶ የረገጠበት ዘመን ነው። በዓለም ያሉ ሁሉ የተፈጠረው 7 ቀን ነው። የምንሰራበት ጊዜ እንዳለ ሁሉ መስራት የማንችልበት ጊዜ አለ። የዛሬ ዓመት አሳካለሁ እንዳልን የምንጠራበት ጊዜ አለ። ገብረ ጉንዳን በጊዜ ይመገባል። ምግቡን በጊዜ ይሰበስባል። ለምን? ምግቡን የማያገኝበት ጊዜ ስላለ። አረ በጉንዳን እንማር። አዎ ህይወት ትቀልናለች። ጊዜ በአግባቡ እንጠቀም። ሁለተኛው ፍጥረት ሽኮኮ አቅማቸውን አውቀው ስለሚኖሩ ከአለት ተጠግተው ይኖራሉ። እነዚህ የባህታውያን ምሳሌ ናቸው። ሽኮኮ ከአለት ተጠግተው ይኖራሉ። ይህ ማለት አረጋዊ መንፈሳዊ ለባህታዊ በዓቱ እሳት ናት ይላል። እንደሚታወቀው እሳት 3 ነገሮችን ያመጣል፣ ብርሃን፣ ሙቀት እና መዓዛ። ለምሳሌ እጣን መዓዛ የሚያወጣው በእሳት ሲጠበስ አይደለ? እሳት ብርሃን ይሰጣል። ሶስተኛው ሙቀት ስላለው ያበስለዋል። አንድ ባህታዊ ሊበስል የሚችለው በዓቱ መኖር ሲጸና ነው። በዚህ ጊዜ ለራሱ ሲጸልይ የነበረው ለባልንጀራው ይጸልያል። ለባልንጀራው ሲጸልይ የነበረው ለአካባቢው ይጸልያል። ለአካባቢው ሲጸልይ የነበረው ለሀገሩ ይጸልያል። ለሀገሩ ሲጸልይ የነበረው ብርሃን እንዳለው ሁሉ የመነኩሴ በዓት ደግሞ ባህታውያን በክርስቶስ ብርሃን እንደሚያበሩ ያደርጋቸዋል። በበዓቱ ጸንቶ ከመኖር የተነሳ በእርሱ ሳይነገር በክብር ብርሃን መኖር ይጀምራል ማለት ነው። 3ኛ ፍጥረት ደርሰናል። 3ኛው ፍጥረት አንበጣ ነው። ይሄ ካሉት ፍጥረታት ሁሉ ለየት የሚልና እጅግ ጥበበኛ ነው። አንበጣ ከፍ ብሎ መብረር የሚችል ስለሆነ ጥበበኛ ነው። ምድር ለምድር ሲሄድ አቅም ስለሌለው ሌሎች አራዊት እንደሌሉ ሲያውቅ በአዝመራ ላይ ይሄዳል። አራዊት ሲመጡበት ደግሞ ከፍ ብሎ ይበራል። ከፍ ብሎ የሚበረው ማለት ተስፋ የማያስቆርጥ ጊዜ፣ ሰማያዊ መንግስት የሚያስብ የሚጸኑ ናቸው። ክርስቲያኖች ተስፋ የሚያደርጉት መንግስታቸው የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ተስፋ የሚያደርጉ ክርስቲያኖች የምድር መንግስታት መንግስተ ሰማያት እንዲቀና ያደርጋቸዋል። ተስፋቸው በምድር ያደረጉ ክርስቲያኖች ግን የሰማይ መንግስት ሊፈረድባቸው ይችላል። ለምን? ተስፋቸው ወደ ምድር አድርገዋላ። እኛ ግን ቀና ብለን የፈጠረውን ከዋክብት እንድናይ እግዚአብሔር እንድናስበው ጤንነት አእምሮ ያላቸው ያዩ ያጡ ያላዩ የሚከተሉ ምእመናን በአንበጣ ይመሰላሉ።
ከፍ ብለን የምንበረው ማለትም የላይኛው የምናስበው ማለት የምድር ፍርድን ሳይጠብቁ የሰማይ ፍርድን የሚጠብቁ ሰዎች ፍትህ ያገኛሉ አይደል? በቤተ ክርስቲያን ፍትህ የሚገኘው እውነት ለመናገር ከመድኃኔዓለም ነው። አእምሯችንን ሰማያዊ እናድርግ። ምድር ላይ የሚታየው ነገር ተደናግጦ የማይሸበሩ የማይለያዩ የማይከፋፈሉ ክርስቲያኖች ናቸው አንበጣን የሚመስሉት ማለት ነው። የመጨረሻው እንሽላሊት ናት። በነገስታት ቤት ይኖራል መኖሪያውን የሚያውቅ ይሄ ደግሞ በካህን ይመሰላል። ሊቃውንት እንሽላሊት የሚኖሩት ግንብ በቤተ መንግስት ውስጥ እጅግ በሚጠበቅ ቦታ ነው። እንሽላሊት በቤተ መንግስት አካባቢ ካለ የሚያጠፋው የለም። በቤተ መንግስት የተባለችው የእግዚአብሔር መንግስት የተባለችው ቅዱስ ቤተ ክርስቲያን ናት። ከቤተ ክርስቲያን የማይጠፉና የእግዚአብሔር የጌትነቱ ሰራተኞች የሆኑ ካህናት ናቸው። እንሽላሊት ደካማ ነው። ቄስም የዱላ ጉልበት የለውም። የቃለ እግዚአብሔር ጉልበት ነው ያለው። ካህን የተናቀ ነው። ነገር ግን በእግዚአብሔር መንግስት የሚኖረው ክብር ይገባዋል። ክብር የሚከበር ግን በቤተ መንግስት ካልወጣ ነው። እንግዲህ ህይወታችንን ሊያቀሉልን የሚችሉልን ወደ እግዚአብሔር መንግስት እንድንቀርብ ወደ መንፈሳዊ መንገድ እንድንጓዝ የሚያግዙን የሚረዱን አራቱን ፍጥረታት ተመልክተን ጨረስን። ቀጣይ በተለያዩና እጅግ ቁም ነገር አዘል ቪዲዮዎች እስክንገናኝ ድረስ ሰላም ቆዩልን።